ከቅርብ ጊዜ ወዲህ በተደጋጋሚ ከምትሰሟቸው ነገሮች አንዱ ክሪፕቶ ከረንሲ ነው። ብዙዎች ቢትኮይን እና ክሪፕቶ ከረንሲ አንድ ናቸው ብለው ያስባሉ። እውነታው ግን ከዚህ ይለያል። ቢትኮይን እና ክሪፕቶን እንደ ሩቅ ወሬ ከማየት ወጥተን ዓለም እየተጠቀመችበት ያለውን የዲጂታል ቴክኖሎጂ እውነታ ለመረዳት ጊዜው አሁን ነው። ለመሆኑ ክሪፕቶ ከረንሲ በትክክል ምን እንደሆነ ታውቃላችሁ? ብሎክቼን እና ቢትኮይንስ? ትክክለኛ መረጃ ከየት እንደምታገኙ ግራ ገብቷችሁ ያውቃል? ለዚያም ነው ግራ የሚያጋቡትን የክሪፕቶ ጽንሰ ሀሳቦች ቀለል አድርጎ የሚያስረዳ አጭርና ጠቃሚ የሆነ የኦንላይን ኮርስ ይዘንላችሁ የመጣ ነው። ለዚያውም ክፍል ውስጥ መገኘት ሳይጠበቅባችሁ በፈለጋችሁበት ቦታ ሆናችሁ መማር የምትችሉት በዓለም አቀፉ የሲፒዲ ኪዩኤስ አክሪዲትድ የሆነ ኢንትሮዳክሽን ቱ ክሪፕቶ ከረንሲ። ስልጠናውን ስትጨርሱ እውቀት ብቻ አይደለም፣ ዓለም አቀፍ ሰርተፊኬትም በእጃችሁ ይገባል። አሁኑኑ መጀመር ትችላላችሁ። ዝርዝር መረጃና ሊንኩን ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ ክሪፕቶ ብላችሁ ጻፉልን፣ ወዲያውኑ እንልክላችኋለን።